Welcome to AHA Learning Hub, a channel designed to spark your next AHA moment. Let me give you one sentence, and you're going to spot the mistake in the given sentence. My father name is Tashoma. My father name is Tashoma. Could you identify the mistake in 3 seconds? Right. If you have said this sentence lacks possession marker or marker of possession or ownership. ይህ አረፍተ ነገር ባለቤትነትን አመልካች ይጎድለዋል። ባለቤትነት አመልካች የለውም ካላችሁ ትክክል ናችሁ። አረፍተ ነገሩን አስተካክለን ብንጽፈው ሊሆን የሚችለው my father's name is ተሾመ። my father's name is ተሾመ። ይሄንን ጉዳይ በሚገባ እንድትረዱት አንድ የአማርኛ ተመሳሳይ ምሳሌ ልስጣችሁና በቀላሉ ችግሩን እንድትረዱት ስለሚያስችላችሁ አንድ ምሳሌ ልስጣችሁ። አባቴ ስም ተሾመ ነው። አባቴ ስም ተሾመ ነው። አንድ የአማርኛ ተናጋሪ አባቴ ስም ተሾመ ነው ቢል ስህተት እንደሰራ በቀላሉ ትለዩታላችሁ። የሰራውም ስህተት ምንድን ነው? አባቴ ስም ሳይሆን ሊሆን የሚችለው ባለቤትነትን አመልካች የኔ የሚለውን አመልካች የለውም ማለት ነው አረፍተ ነገሩ። ስለዚህ የባለቤትነት አመልካች ስለጎደለው አረፍተ ነገሩ ግልጽነት ይጎድለዋል ብለን መናገር እንችላለን። ስለዚህ አባቴ ስም ተሾመ ነው ከምንል የአባቴ ስም ተሾመ ይባላል ወይም የአባቴ ስም ተሾመ ነው ብለን መናገር እንችላለን ማለት ነው። ስለዚህ ባለቤትነት አመልካች በአማርኛ የምንላት የባለቤትነት አመልካች ነው ማለት ነው። በተመሳሳይ እንግሊዝኛ ላይ ስንመጣ my father name is ተሾመ ካልን my father ያልነው ይሄም የሚለውን አማርኛ ላይ እንዳየነው አፖስትሮፍ ኤስ ይጎለዋል ማለት ነው። ስለዚህ my father's name is ተሾመ ብለን ልናስተካክለው እንችላለን ማለት ነው። በዚሁ በተመሳሳይ አንድ ጥያቄ ልስጣችሁ። እናንተ ይሄንን በእንግሊዝኛ ትነግሩኛላችሁ ማለት ነው። የእናቴ ጓደኞች በጣም ደጎች ናቸው። 3 ሰከንድ ሰጣችኋለሁ። የእናቴ ጓደኞች በጣም ደግ ሰዎች ናቸው። My mother's friends are very kind. My mother's የእናቴ friends are very kind ብለን ልናገር እንችላለን ማለት ነው። የአጎቴ የጉዞ ታሪኮች በጣም ሳቢ ናቸው። የአጎቴ የጉዞ ታሪኮች በጣም ሳቢ ናቸው። My uncle's travel stories are very likable. My uncle's travel stories are very lively. So let me show you these 3 basic rules regarding using apostrophe s to show possession in English. The first one, እነዚህን 3 መሰረታዊ ህጎች እነግራችኋለሁ። ከዚህ በኋላ ስትናገሩ ባለቤትነት አመልካችሁንም አብራችሁ እየጨመራችሁ ትናገራላችሁ ማለት ነው። ስለዚህ የመጀመሪያው ሩል ምንድነው? አንድ ነጠላ የሆነ ስም ባለቤትነት አመልካች ሲወስድ ባለቤትነት አመልካቹ አፖስትሮፍ ኤስ ይሆናል ማለት ነው። ለምሳሌ ቦይ የሚለው ቃል ሲንጉላር ናውን ነው። the boy ብንል ሲንጉላር ናውን ነው። አፖስትሮፍ ኤስ ስንጨምርበት the
the boys ይሆናል ማለት ነው። እዚህ ጋር ፕሮናውንሴሽኑ ዝ ይሆናል። ለምን ዝ ሆነ ካልን እንግሊዝኛ ላይ ኤስ በምንጨምርበት ጊዜ ፖሴሲቭ ማርከር ሆኖ ሊሆን ይችላል፣ ብዙ ቁጥር ለማመልከት ሊሆን ይችላል። አንድ ነጠላ የነበረ ስም ላይ ኤስ በሚጨመርበት ጊዜ ኤስ ከመጨመራችን ወይም ኢኤስ ከመጨመራችን በፊት የሚመጣው ድምፅ ቮይስለስ ከሆነ፣ ቮይስለስ ማለት የማይነዝር ድምፅ ከሆነ ንዝረት የሌለው ለምሳሌ ፍ የምንለው አይነዝርም። ፍ፣ ፕ፣ ት እንደዚህ አይነት ድምጾች ነዛሪ አይደሉም። እንደዚህ አይነት ነዛሪ ያልሆኑ ድምጾች ሲመጡ ኤስ ስንጨምር እንደ ስ እናነባዋለን። ድምፁ ስ ይሆናል ማለት ነው። ለምሳሌ ለካት የሚለውን ኤስ ብንጨምርበት ካት የሚለው የመጨረሻው ድምፅ ት ነው እንደምታዩት። እዚህ ጋር ኤስ ብንጨምርበት ለካትስ ነው የምንለው፣ ስ ሆኖ ነው የሚነበበው ማለት ነው። ለዶግ የሚለው ግን ግ የሚለው ድምፅ ነዛሪ ቮይስድ ሳውንድ ስለሆነ ዶግዝ ብለን ነው የምናነበው ማለት ነው። ወደ ዝ ይቀየራል ማለት ነው። ስለዚህ ነዛሪ የሆኑ ድምፆች በነዛሪ በሆነ ድምፅ የሚጨርሱ ማንኛውም ነጠላ ስሞች ኤስ ስንጨምርባቸው ወይም ኢኤስ ስንጨምርባቸው እንደ ዝ ሆኖ ይነበባሉ ማለት ነው። ከዚህ በተጨማሪ መጨረሻ ላይ የሚመጡት ድምፆች ደግሞ እንደ ስ፣ እንደ ሺ፣ እንደ ቺ፣ እንደ ጂ ከሆኑ ደግሞ እዝ የሚለውን ድምፅ ይጨምራሉ ማለት ነው። ለምሳሌ the church's gate ብል the church's ነው ብለው እዝ ነው። the church's አይሆንም፣ the churchsም አይሆንም፣ the church's፣ the church's main gate። ስለዚህ regarding pronunciation of s there are three distinct realizations of the sound ስ ማለት ነው። አንዳንዴ እንደ ስ ይሆናል፣ አንዳንድ ጊዜ እንደ ዝ ይሆናል፣ አንዳንዴ ደግሞ እንደ እዝ ሆኖ ሊነበብ ይችላል ማለት ነው። እዚሁ ጋር ተያይዞ እንዴት ፕሮናውንስ እንደሚደረጉም እንድትለዩት በሚል ነው የማቀርብላችሁ። ስለዚህ ወደ መሰረታዊ ጉዳዩ ስንመለስ ነጠላ ስም ሆኖ ስሙ ነጠላ ሆኖ ኤስ አፖስትሮፍ ኤስ ይወስዳል። ቦይ the boy ያልነው አፖስትሮፍ ኤስ ሲሆን the boys ይሆናል። ቦይዝ z ሳውንድ። the cat ቢሆን the cats ይሆናል ስ ሳውንድ። the church ቢሆን the churches ይሆናል ማለት ነው። ስለዚህ ማንኛውም ነጠላ ቁጥር ላይ አፖስትሮፍ ኤስ ተጨምሮ ባለቤትነት አመልካች መገለጽ ይችላል ብለን ባጭሩ መናገር እንችላለን። በሁለተኛ ደረጃ የብዙ ቁጥር የሆኑ ስሞች ላይ ባለቤትነትን ለማመልከት ስንፈልግ እነዚህ የብዙ ቁጥር ስሞች በኤስ የሚጨርሱ ከሆነ ዝም ብለን በጽሁፍ ጊዜ ከላይ አፖስትሮፍ ምልክት ብቻ ነው የምናደርገው። ለምሳሌ the students results are very low፣ the students results are very low ብል the students ስ ሳውንድ ነው፣ ምክንያቱም student የሚለው ት ቮይስለስ ሳውንድ ስለሆነ ማለት ነው። teachers the teachers meeting was called off፣ the teacher ር ቮይስድ ሳውንድ ስለሆነ the teachers ሆኖ የሚነበበው ማለት ነው። teachers አይሆንም፣ the teachers meeting was called off። the word called off here is a phrasal verb which means cancelled። the teachers meeting was cancelled። So we have seen two rules. One is singular nouns add apostrophe s, plural nouns that end with s simply add apostrophe to show possession. The third rule here is irregular nouns, nouns that do not form plural simply by adding s or es። For instance ለምሳሌ አሁን እንደ child የምንለው ነጠላ ቁጥር ነው። የብዙ ቁጥር የሚሆነው children ነው። I have one child ልል እችላለሁ። I have 3 children ነው የምለው። children የሚለው የብዙ ቁጥር ነው ማለት ነው። ስለዚህ ባለቤትነት አመልካችን እንደ children አይነት ስም ላይ ስንጨምር
በቀላሉ አፖስትሮፍ ኤስ እንደ ማንኛውም ነጠላ ቁጥር ያላቸው ስሞች እንዳልናቸው ሁሉ እነዚህም የብዙ ቁጥር ቢሆኑም ኢሬጉላር ፕሉራልስ ስለሆኑ አፖስትሮፍ ኤስ ይወስዳሉ ማለት ነው። ስለዚህ ቺልድረን በኤን ካለቀ በኋላ አፖስትሮፍ ኤስ ይኖረዋል ማለት ነው። ውሜን የሚለው ውማን ሲንጉላር ነው፣ ውሜን ፕሉራል ነው። ስለዚህ እዚህ ፕሉራል የሆነ ናውን ላይ አፖስትሮፍ ኤስ በመጨመር the women's club ማለት እንችላለን። the women's club ም ሳውንድ is a voiced sound so women's ብለን ዝ ይሆናል ማለት ነው ፕሮናንስ ስናደርገው። በአጭሩ ባለቤትነት አመልካችን ረዲዩስ ካደረግ ነው፣ ካላካተት ነው፣ ከተው ነው አረፍተ ነገራችን ቬግ ይሆናል። አባቴ ስም ተሾመ ነው እንዳልነው የአባቴ ስም ተሾመ ነው ካላልን ባለቤትነት አመልካቹን ስለተው ነው አረፍተ ነገሩ ግልጽነት ይጎድለዋል ማለት ነው። ስለዚህ ማይ ፋዘር ኔም ኢስ ተሾመ የምንል ከሆነ በእንግሊዝኛም የባለቤትነት አመልካቹን ስለተው ነው አረፍተ ነገራችን ግልጽ አይሆንም። ስለዚህ ማይ ፋዘር ኔም ከማለት ማይ ፋዘርስ ኔም ኢዝ ተሾመ ብለን አረፍተ ነገሩን አስተካክለን መናገር ይኖርብናል ማለት ነው። ስለዚህ ለዛሬ ያቀረብኩላችሁ ፕሮግራም ባለቤትነት አመልካችን በአግባቡ መጠቀም፣ የባለቤትነት አመልካች ሶስት መሰረታዊ ህጎችን እንዲሁም ደግሞ ባለቤትነትን አመልካች አፖስትሮፍ ኤስን ወይም ኤስ አፖስትሮፍ አንዳንድ ጊዜ ብለን ልንጠቅሰው የምንችለው ነገር የብዙ ቁጥር ሲሆን ይሄንን እንዴት ፕሮናውንስ እናደርገዋለን የሚለውንም በተመለከተ ሶስት ህጎችን አቅርቤላችኋለሁ ማለት ነው። ስለዚህ ስሙ ነጠላ ከሆነ አፖስትሮፍ ኤስ ይወስዳል። ስሙ የብዙ ቁጥር ከሆነ ደግሞ በቀላሉ አፖስትሮፍ ምልክት ብቻ በማድረግ ባለቤትነት አመልካችን ማካተት ይቻላል። ስሙ ደግሞ ኢሬጉላር ፕሉራል የምንላቸው እነዚህ ከመደበኛው ወጣ ያሉ የብዙ ቁጥር መስራች አይነት ስሞች ከሆኑ ደግሞ እነዚህን ደግሞ እንደዚሁ እንደ ነጠላ ቁጥር ቆጥረን ለነጠላ ቁጥሮች እንዳደረግነው አፖስትሮፍ ኤስ በመጨመር ባለቤትነትን ማመልከት እንችላለን ማለት ነው። እዚሁ ላይ ደግሞ እነዚህ ባለቤትነት አመልካቾች ኤስ አፖስትሮፍ ኤስ ሲጨመር የምናነብበት መንገድ ሶስት አይነት እንደሆነ አይተናል። የመጀመሪያው መንገድ ከስሙ የመጨረሻው ድምፅ ልክ ቦይ ስንል ይህ የሚለው ሳውንድ ማለት ነው ነዛሪ ሳውንድ ስለሆነ ቦይዝ ይሆናል። ዶግ ስንል ግ የመጨረሻው ነዛሪ ድምፅ ስለሆነ ዝ ይሆናል። ስለዚህ ነዛሪ ድምፆች በነዛሪ ድምፅ የሚጨርሱ ስሞች ፕሮናውንስ ሲደረጉ እንደ ዝ ቦይዝ፣ ዶግዝ እያል ሜንዝ፣ ፋዘርዝ፣ ማዘርዝ ብለን እናነባለን ማለት ነው። መጨረሻ ላይ የሚመጡት ድምፆች ደግሞ ቮይስለስ ከሆኑ ቮይስለስ ሳውንድስ ከሆኑ ፕሮናውንስ የምናደርገው እንደ ስ ይሆናል ማለት ነው። ለምሳሌ ካትስ the cat's face ጊዜ the cats ት ስለሆነ ካትስ ብለን እናነባለን ማለት ነው። the cats አሁንም እንደዚሁ ቮይስለስ ነው። ስለዚህ እንደ ስ እናነባዋለን ማለት ነው። በሶስተኛ ደረጃ መጨረሻ ላይ የድምፁ መጨረሻ እንደ ስ፣ እንደ ሺ፣ እንደ ቺ፣ እንደ ጂ አይነት ድምፆች ከሆኑ ቅድም እንደነገርኳችሁ ምሳሌ ቸርች ሲሆን ቸርችዝ ነው ማለት እዝ የሚል ድምፅ ነው መጨረሻ ላይ የምንጨምረው። ስም ዝም አይደለም እዝ የሚል ድምፅ ይሆናል ማለት ነው። ጄጅ ከሆነ ጄጂዝ እዝ ነው የሚሆነው ማለት ነው። ስለዚህ በዚህ መልኩ እነዚህ መሰረታዊ ነገሮች እንዴት ባለቤትነት አመልካች እንጠቀማለን፣ እንዴት ፕሮናውንስ እናደርገዋለን የሚለውን ለዛሬ አይተናል። ለዛሬ በዚህ ይበቃናል። በሚቀጥለው በተመሳሳይ ፕሮግራም እንገናኛለን። ይህን ፕሮግራም ከወዳችሁት ላይክ ማድረግ እንደዚሁም ደግሞ ለብዙዎች እንዲደርስ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በዚህ ይበቃናል። አመሰግናለሁ። መልካም ጊዜ